እንግዲህ እንደ ክልል እንደ ጋምቤላ ከንግድ ወይም ከኑሮ ውድነት ጋር ለማረጋጋት ጋር ተያይዞ ሰፊ ስራዎች ተሰርቷሉ። እንደ ክልል ለምሳሌ አሁን በቅርቡ ከደሞዝ ጭማሪ ጋር ተያይዞ አግባብነት የሌለው ዋጋ ጭማሪ ያደረጉት ነጋዴዎች በሚመለከት መንግስት በሰራው ስራዎች የታረሙ አሉ። ለምሳሌ አሁን ጭማሪ ሲያደርጉ የነበሩት ላይ እርምጃ የመውሰድ እስከ ስራ ድረስ እነዚህ ስራዎች ተሰርቷሉ። በዚህኛው የሚቆሙ አይደሉም። በየጊዜው ያለውን የዋጋ ጉዳይ መንግስት እያየ ለማረጋጋት ስራዎች የሚሰሩ ይሆናሉ ማለት ነው። ሌላው ከምርት ትስር ጋር ተያይዞ ለምርት ገበያ የቀረቡ ምርቶች አሉ በስፋት እነዚህ በቆሎ፣ ሰሊጥ፣ ማሽላ እንዲሁም በእንስሳትም ተዋጽኦ ካየን አብዛኛው ለሁለተኛ ደረጃ ገበያ ሁሉ የቀረቡ የእንስሳት ምርት አለ። እንግዲህ ጋምቤላ ክልል በእንስሳት ምርት ከሚታወቁት ክልሎች አንዱ ሲሆን አሁን ከዚህ ከመሀል አዲስ አበባ ተነስተው ላሬ የሚባል ወረዳ አለ። እስከዛ ድረስ እየሄዱ እየሸመቱ ወደ መሀል ገበያ የሚያመጡበት ሁኔታዎች አሉ እና የምርት ትስር ጋር ተያይዞ ሰንሰለቱ ጥሩ ነው፣ ስራው ተፈጥሯል የሚል ሀሳብ አለን። ነገር ግን ሆኖም በቂም አይደለም። ለቀጣይ ስራዎች ያስፈልጋሉ። በአሳም ካየን እስከ ኤክስፖርት የሚደረጉ አሳ ቋንጣ አለ። እዛ እንግዲህ የተለያዩ የአሳ ዝርያዎች አሉ። እነዚህም ገበያውን ፈጥሮ እስከ ውጭ ድረስ የሚላኩበት መንገዶች መንግስት እየሰራ መሆኑም ለቀጣይም ስራዎች የሚጠበቁ ይሆናል ማለት ነው። ሌላው ትልቁ ከነዳጅ ጋር ተያይዞ አንዳንድ በተለይ ህገ ወጥነት ጋር ተያይዞ እነዚህ ስራዎች መንግስትም አትኩሮ የተሰሩ ስራዎች አሉ። አንዳንዶቹ ደግሞ ከአጎራባች ክልሎች እና ወረዳዎችም የሚመጡም አሉ። ስለዚህ እነዚህን ከመቆጣጠር አኳያ እንደ ክልል የተያዙ ነዳጆች አሉ። እነዚህን ህገወጡን ለማስተካከል ወይም ለመስራት የክልሉ መንግስት ያስቀመጣቸው አቅጣጫዎች አሉ። እነዛ ላይም ስራ እየተሰራ መሆኑን ለቀጣይ ሰፊ ስራ ይጠይቃል የሚል ሀሳብ አለኝ።